እቺን ድንች በመጠቀም ለምሳቃ የሚሆን ቀላልና ቆንጆ ነገር እናዘጋጃለን። እኔ ድንቹን ልጬ ከትፌ ነው የምቀቅለው ቶሎ እንዲደርስልኝ። ድፍኑን መቀቀል ትችላላችሁ። ትንሽ ጨው አድርጌበታለሁ። እሱ ሲበስልልን ሽንኩርት፣ ዘይት አድርጌያለሁ። የተፈቀፈቀ ካሮት፣ የፈለጋችሁትን አትክልት መጨመር ትችላላችሁ። እንዲሁ ነጭ ሽንኩርትና የተፈጨ ስጋን ያደረኩት የዶሮ ስጋ፣ የአሳ ስጋ፣ የፈለጋችሁትን አትክልት ማስገባት ትችላላችሁ። ለጣዕም ምንድነው ከሙንና ኮረሪማ ነው ያደረኩበት። ጨው አድርጌበታለሁ። ድንቼ በቆንጆ ሁኔታ በስላለች። እንደዚህ ዳምጣለሁ። የፖቴቶ ማሸሮ ቢኖር ቆንጆ ነው። ካልሆነም ብርጭቆ በደንብ አርጋ ማሽ ታደርግልናለች። ድምጥ አርገን እንደዚህ ቆንጆ ስሙዝ ሲሆንልን ፍርኖ ዱቄት እንጨምራለን። በደንብ አድርገን እናሸዋለን። እያየን ፍርኖ ዱቄታችንን እንጨምራለን። ቆንጆ ልስልስ ያለ ሊጥ እስኪመጣልን ድረስ ድንቹና ዱቄቱ በደንብ እስኪዋሃድልን መታሸት ይፈልጋል። ከዛ ከላይ ዘይት እናደርግበታለን። እንደዚህ ትንሽ ቢቆይ ቆንጆ ሊጥ ነው የሚሆንልን። ከቸኮላችሁ ወዲያው መስራት ነው። እጄ ላይ ዘይት አድርጌ አድበል ብዬ ጠፈጠፍኩት። ከዛ ውስጡን ቅድም የሰራ ነው እናደርጋለን። ቺዝም ቢኖረው ቆንጆ ነው። ቺዝ ብቻውንም አትክልት ብቻውንም ቺክንም ይሆናል። ቆንጆ ነው የሚሆነው። የፈለጋችሁትን ፊሊንግ ማድረግ ትችላላችሁ። ከዛ በደንብ አድርገን ጠፈጥፈውና ልክ ሲሸፈንልን በሊጡ ውስጥ ያደረግነውን ነገር ለሰስ ባለ ሰዓት በትንሽ የዘይት መጥበሻ ላይ ቀስ ብሎ እንዲበስልልን እናደርጋለን። ታቹ ሲቀላልን ደግሞ እያገላበጥን እናበስለዋለን። ቀላ እስኪልልን ማለት ነው። በጣም ቆንጆ ነው የሚሆነው። እዩት እንዴት እንደሚያምር። ጊዜ ለሌላችሁ ብዛት አዘጋጅታችሁ በረዶ ቦታ ማስቀመጥ ትችላላችሁ። በፍሪዘር ባግ ይሄ ዚፕላግ ያላችሁ ላስቲክ የምትፈልጉበት ጊዜ ላይ አውጥታችሁ መጥበስ ትችላላችሁ። ለምሳቃም ሆነ ለቁርስ ቆንጆ አማራጭ የሚሆን ነገር ነው። ውስጡን ላሳያችሁ ብዬ በጣም ትኩስ ነበርና እየተቃጠልኩኝ ነው እየቆረጥኩት የነበረው። ውስጡ ልክ እንደዚህ እንደምታዩት በጣም ሶፍት ነው። በጣም የሚጣፍጥ ነገር ነው። ለልጆች ምሳቃ፣ ለመክሰስ፣ ለቁርሳቸው በጣም ነው የሚወዱት። ሞክሩትና የልጆቻችሁን አስተያየት እንድታሳውቁኝ። እቺ ፍሩት ፒክ በጣም ነው የተመቸችኝ። ለልጆች ለአይናቸው እንግዲህ በተለያየ መልኩ ልናደርግላቸው እንችላለን። ከቻፕ በፎይል ነው ያደረኩት። ከምግብ ቤት የወሰድነው አይዲያ ነው ይሄ። ሰው እንግዲህ የዛሬው ምሳቃ ይሄንን ይመስላል። አስተያየታችሁንም አሳውቁኝ። ኮሜንታችሁንም እያነበብኩኝ ነው። በጣም ነው ኢንጆይ እያደረኩት ያለው። ጥሩ ኮሜንት ለምትሰጡኝም ለምታበረታቱኝም አመሰግናለሁ። ሌሎቻችሁን አሁንም አልሰማችሁም። ለብዙ ወላጆችና እናቶች እየጠቀመ ስለሆነ እንቀጥልበታለን። አዳዲስ ነገሮችን የምሳቃ ሀሳቦችን ለማግኘት ፎሎ፣ ላይክ፣ ሼር ማድረግ አትርሱ።